ብር ያመጣሁበት ምክንያት መሰላችሁ? አንድ በክርስትና ነብይ አለ፣ ነብዩ ሆሴዕ ወይም ትንቢተ ሆሴዕ የጻፈው ግለሰብ ማለት ነው። እሱ በ30 ብር ሴቶችን ገዛ። ዲጁ ሂርሚ ሰምታችሁኛል? በ30 ብር ሴቶችን ገዝቷል። ማስረጃ አቀርብላችኋለሁ። ማስረጃ በ30 ሴቶች ሴት ገዝቶ ማለት ከዛ አገባት። ከዛ ደግሞ ካገባት በኋላ ካስወለዳት በኋላ ደግሞ ማለት ነው ስትክደው ምን አደረገ? ልጆችሽን እገልብሻለሁ አላት። ልጆችሽን እገላቸዋለሁ፣ አንቺንም እገልሻለሁ፣ አርዳቸዋለሁ እዛ ተባት ማለት ነው። ይሄ እንግዲህ ነብይ ነው። ማስረጃ አለ? አዎ አለኝ ማስረጃ። ይሄ 15 ብር አይደለም እንዴ? ነው እንዴ? ጨምሮ ነው 15 ብር ወላሂ 15 ብር እኮ ነው። በቃ አንተ ወይስ 15 ብር ነው? ወይኔ 30 ብር አድርጌዋለሁ። 15 ብር ነው። ይቅርታሽ 15 ብር 30 ብር አይደለም። ሰይጣን ሰላም አመሰግናለሁኝ። የዋጋ ስተት ልናገር ነበር፣ አረመኛል። በ15 ብር ነው የገዛው ዋጋቸው። አውዝ ቢላ። ለማንኛውም ልቀጥልሽ። ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 እንደዚህ ይላል። እግዚአብሔር በሆሴዕ አማካኝነት ለእስራኤል ሕዝብ ቃሉን መናገር ሲጀምር ሆሴዕን እንዲህ አለው። እግዚአብሔር ሕዝቤ ከእኔ ተለይቶ አጸያፊ የሆነ ዝሙት ስራ በመስራት ላይ ይገኛል። እንግዲህ አንተም ሂድና ዘማዊ ሴት አግባ። እግዚአብሔር አለ ሂደህ ዝሙተኛ አግባ፣ ከእርሷም የዝሙት